ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በሌላ ቪዲዮ መጥቻለሁ። ዛሬ እንግዲህ ስለ ኦቨርሎድ እና ሪሌይ እንዲሁም ስለ ሶልደሪንግ ፓውደር እናያለን። ሁለት አይነት ሪሌይ አለ፣ ኦቨርሎድ አለ። እነሱን የትኞቹ ቤስት ናቸው የሚለውን ነው ወደ እናንተ ይዤላችሁ የመጣሁት። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ በእርግጠኝነት ሰብስክራይብ አድርጉ። የቪዲዮ ይጠቅማችኋል፣ እርግጠኛ ስለሆንኩ ነው። አትቆጩም፣ ሰብስክራይብ አድርጉ። እንዲሁም ቪዲዮውንም ላይክ አድርጉት ለብዙዎቹ ተደራሽ እንዲሆን። ቶሎ ቪዲዮ እየለቀቁ ስላልሆነ እንግዲህ ቪዲዮዎችም እየታዩ አይደለም። ስለዚህ ከቻላችሁ ላይክ የምትለው አንኳት እና ቪዲዮውን እንቀጥላለን። በጣም ጥሩ አመሰግናለሁ። ነገራችን ላይ እንግዲህ ዛሬ ካየሁት ነው የምነግራችሁ። ብዙም ጊዜ አሁን ላይ ፍሪጆች ላይ የሚመጡ ኦቨርሎዶች የዚች አይነት እንደምትመለከቷች ጠፍጣፋ ኦቨርሎድ ነች። ኦልዲስ ፍሪጆች ያጋጥማችሁ ከሆነ በተለይ ዲፖች ምናምኖች አብዛኛውን ጊዜ የሚመጡት ደግሞ ባለ ገመዷ ወይም ሳንቲም ቅርጽ ያላት ናት። እነዚህ ላይ ያያችኋቸው ልክ እንደዚህ አይነት ነገራቸው ይመጡ እና በሬዚስታንስም በዱሬቢሊቲም የተሻሉ ከነዚህ በላይ ብዙ እርግጠኝነት በዚህ ሞክራችሁት እምቢ ያላችሁ ወይም ቀጭ ያለ የሚዘጋባችሁ ከሆነ ፍሪጃችሁ በመጀመሪያ ደረጃ ሳይዝ አላቸው 1/3 1/4 በተለይ ገበያ ላይ የምንገዛቸው አብረው ኮምፕረሰሩ ላይ ጋር ይመጡት በእርግጥ ላይ ጻፍባቸው ይችላል የሞተሩ ሳይዝ ስለሚይዙ፣ ግን ስትገዙ 1/4 1/3 1/5 እየተባለ ይጻፍባቸዋል። ስትገዙም እንደዛ ብላችሁ መጠየቅ አለባችሁ። ከዛ ውጭ ግን ሞር እነዚህን ብትጠቀሙ ላለሁ እነዚህ ምትማያችሁ ባለገመዶች ኦቨርሎድ ብትጠቀሙ በእርግጠኝነት በቀላሉ ፊክስ ማድረግ ትችላላችሁ። አንደኛ ልዩ እንደምትመለከቱት ይሄ ምንም አይነት ያው ከዚህ እስከዚህ ያለው ውስጥ ላይ ጠፍጣፋ ብረት አለው። እነዚህ ነው እንግዲህ ሬዚስታንሱ በተለይ አንዳንዴ ከሞተሩ ኦልዲስ ወይም ሳይዙ ከፍ ያለ በሆነ ቁጥር ትንሽ የተወሰነ ሬዚስታንስ ይፈልጋል። እንደምትመለከቱ ደግሞ ይሄኛው ገመድ እና ይሄኛው ቀጥታ ይሄን ሰኩታላችሁ ፓወር ዝጋ ያገኛል። በመካከለ ሉዝ የሚደረግ ምንም አይነት ሬዚስታንስ የለም። ቺኛው ኦቨርሎድ ፕሮቴክሽን ደግሞ ከዚህ ያለችው ሬዚስታንስ ራሱ የሆነ ቫልዩ አለው ባለገመዶች እና ጥንካሬውም ከፍ ያለ ስለሆነ ይችን መጠቀም ብትችሉ በቀላሉ ኮምፕረሰራችሁ የመስራት እድሉ በጣም ከፍ ያለ ነው። ምክንያቱም እኔ ከምገርማችሁ ከአንድ 2-3 ኮምፕረሰር ልቀይር ብዬ አልነሳልኝ ብሎ በእነዚህ ስሞክራቸው ግን በቀላሉ መስራት ይችላል። ሌላው እንግዲህ ሪሌይ ባለ 2 ፒኖች ይባላሉ። ብዙ ጊዜ ይቺ ነች 220 ቮልት ላለች እቺ ተጽፎባታል የሞተሩ ከሆነች። ለማንኛውም ብዙ ጊዜ እንግዲህ ገበያ ላይ የምናገኛት እቺኛዋን ሪሌይ ነው። ግን ደግሞ ኦልዲስ ፍሪጆች ያጋጥማችሁ ከሆነ እቺን ሪሌይ ማለች እቺኛዋ እንግዲህ ምታት እንደዚህ ተመሳሳይ ነገር አላት። ግን በጥንካሬ ደረጃ እቺ 1/5 ትላለች። እቺ በጣም ቤስት ነች፣ ጥሩ ነች ከዚህ እነዚህ በበለጠ ማለት ነው። ስለዚህ ብዙ ጊዜ እቺንና እቺን ብትጠቀሙ እመክራችኋለሁ። በተለይ የፍሪጁ ሳይዝ በጣም ከፍ ያለና ኦልዲስ ከሆነ። ሌላው አስማተኛ ፓውደር ይላል። ብዙ ጊዜ ኮምፕረሰር ስትቀይሩ ምናምን ነው የሚያስቸግራችሁ። ብየዳ ላይ እየተፈረፈረ አልይዝላችሁ የሚል ከሆነ በተለይ በኦተኒ የምትበይዱ ከሆነ ይህንን ፓውደር ብትጠቀሙ በቀላሉ ይበይድላችኋል። ይሄ ምንድነው? ፍሪጆች እንግዲህ እድሜያቸው በሄደ ቁጥር ቆሻሻ ይዛሉ። ስለዚህ ይሄኛውን በትንሽ ነገር በራሱ በመበየደው በኦተኒ አሊያም በአርጀንተር ነው የምንበየደውና በሱ የነካን ከምን በይደው ላይ ብናደርገው አንደኛ ቆሻሻው በቀላሉ ያስለቅቀልልና እንዲዝልን ያደርጋል። ከዛ ውጭ ግን ቀለም ይኖረዋል። አሁን በተለይ ኮንደንሰር ላይ ምናምን እንዲሁም አዲስ ኮምፕረሰር ሪፕሌስ ታደርጉ የራሱ ቀለም ስላለው አይዝላችሁም። ስለዚህ እሱ ምን ታደርጋላችሁ? በብርጭቆ ወረቀት ትንሽ በቻላችሁ በቶርች በርሳት ተወሰነ ገረፍ ታደርጉትና ትፈቀፍቁታላችሁ። ከዛ በኋላ እቺኛዋን የተወሰነ ከምን በይበት ላይ በማድረግ በቀላሉ ይዝልናል። ምክንያቱም ይሄኛው እዛ ላይ ብይድ ላይ ምናምን ያለ ቆሻሻ በሙሉ ክሊን ስለሚያደርገው ይሄንን መጠቀም ትችላላችሁ። ይሄ የሚያስፈልገው እንደነገርኳችሁ ብይዱ የሚያስቸግራችሁ ከሆነ ነው። ፍሪጁ ኦልዲስ ከሆነ አንዳንዴ ያስቸግራል። እሺ ሌላው ምንድነው? በዋጋ ደረጃ እነዚህኛው የምትወክላቸው ኦቨርሎድ እነዚህና እነዚህ የምትሏቸው አራቱም የተለያዩ ቢሆኑም ፋንክሽናቸው ተመሳሳይ ነው። በዋጋ ደረጃም ራሱ ያን ያህል ለውጥ የላቸውም። እነዚህ እንግዲህ 250 ብር ነው ገበያ ላይ የሚሸጡት። ይሄኛውን በክፍለ ሀገር ዋጋ ነው። ባህር ዳር ምናምን ላይ ያለውን ዋጋ ነው የምነግራችሁ። ባህር ዳር እንግዲህ ሄዳችሁ መግዛት ብትፈልጉ እነዚህን በ250 ብር ታገኛላችሁ ኦቨርሎድ እና ሪሌይ። ይህንን ሶልደሪንግ ፓውደር ደግሞ በ200 ብር ታገኛላችሁ።
ግን ሁለት አይነት ነው። ሁለተኛ ደረጃም አለ ይሰጣቸዋል። እንደምትመለከቱት ከዚህ በፊት እንዲያውም ሁለተኛው ነበር የምጠቀም ጽሁፍ ምናምን ነበረው። ይሄ ግን ምንም አይነት ጽሁፍ የለውም። እንግዲህ ምን እንደሰጡኝ እርግጠኛ አይደለሁም። እስኪ እንግዲህ በይጄ ነው ትክክለኛ መሆኑን የማረጋግጠው። ግን ያው ጥንቃቄ ያስፈልጋል። ነገርኳችሁ ከሰዓት ጋር ለምንውል በተለይ ሪፕሌስ ምናምን በምታደርጉበት ጊዜ የሆዛችሁ ኦክሲጅን እና ሲሊንደር የምታገኙበት በጣም ኦልዲስ ባይሆን የተሻለ ነው። በቃ ኦልዲስ የምትጠቀሙ በቃ ወይም እርግጠኛ መሆኑን ቼክ አድርጉ። በቃ ምንም አይነት ሊንኬጅ መሆን የለበትም። አንደኛ ኪሳራ ነው። ሊንኬጅ በኖረው ቁጥር የምትወጡት ጋዝ እና ሲሊንደር ዝም ብሎ የሚባክነው። ከዛ ውጭ እሳት ምናምን ስቦ የተለያዩ ቦታ እጃችን ላይ ያለመው ነገር ላይ ጉዳት ሊያደርስ ስለሚችል ጥንቃቄ ያስፈልጋል። ከዛ ውጭ እንደነገርኳችሁ የምትችሉ ከሆነ እችኛዋን ኦቨርሎድ ከምትጠቀሙ እችኛዋን ብትጠቀሙ ሞር መከራለሁ። እችኛውም እንደነገርኳችሁ ኦልዲስ ፍሪጆች ላይ በቤቶች ላይ ብታያቸው እሱን ፍሪጅ በሰሩበት ጊዜ በእነዚህና በእነዚህ የማይገጥምላችሁ ከሆነ ቀጥታ እችኛዋንና እችኛዋን ዘር ብትጠቀሙ በቀላሉ ሊስላችሁ ይችላል ማለት ነው። እንግዲህ በዋናነት ዛሬ ስለዚህና ስለዚህ ፓውደር እንዲሁም ስለ ኦቨርሎድ እና ሪሌ ነው ልነግራችሁ የመጣሁት። በቀጣይ በሌላ ቪዲዮ እመለሳለሁ። ይህ ቪዲዮ ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እመለሳለሁ። ሌላ እንድሰራላችሁ የምትፈልጉትን ኮሜንት ላይ አሳውቁኝ። ሰላም።